ብዛት ያለው ሲሰራ የሚያምርና ሙልት ያለ ጸጉር የጸጉራችን ውበትና ጤናማነትን መለኪያ ነው። ብዛት ያለው ጸጉር አብዛኛውን ጊዜ በተፈጥሮ የሚመጣ ቢሆንም ብቸኛው መንገድ ግን እሱ ብቻ አይደለም። በዛሬ ቪዲዮ እንዴት በቀላሉ ጸጉራችሁን ማብዛትና ማሳደግ እንደምትችሉ ነግራችኋለሁ። አንደኛ፣ የጭንቅላት ቆዳን መንከባከብ። ብዛት ያለው ጸጉር የሚጀምረው ከጭንቅላት ቆዳችን ወይም ጸጉራችን ከሚበቅልበት ቀዳዳ ነው። የጸጉር ቀዳዳ ተገቢውን እንክብካቤ ካላገኘ የሚያድገው ጸጉር ስስና ደካማ ይሆናል። ቆዳችን በተለያዩ መንገዶች ልንንከባከበው እንችላለን። ዋነኛው መንገድ ግን ቅባት መቀባት ነው። ቅባት መቀባት ቆዳችን ከድርቀት ለመከላከል የሚጠቅም ሲሆን ከዚህ በተጨማሪም እንደ ቅባቱ አይነትም የጸጉር እድገትን ስለሚያበረታታ ጸጉራችን ብዛት ኖሮት በፍጥነት እንዲያድግ ይረዳል። ለዚህ እንዲረዳንም የሮዝሜሪ ቅባት፣ የጉሎ ዘይት፣ የኮኮናት ዘይት ወይም የወይራ ዘይት ቆዳችንን በደንብ መቀባት አለብን። ሁለተኛ፣ ጸጉርን ማሳጅ ማድረግ። ጸጉርን ቅባት ተቀብቶ ብቻ መተው ሁሌም የምንፈልገውን ውጤት ላይሰጠን ይችላል። የቅባቱን 100% ውጤት ለማግኘት ከተቀባን በኋላ ቆዳችን በእጃችን ወይም በማሳጀር ማሳጅ ማድረግ አለብን። ቅባት ተቀብተን ቆዳችን በደንብ ለ5 ደቂቃ ያክል ማሳጅ ማድረግ ቅባቱን ለማዳረስና የደም ዝውውርን በመጨመር የጸጉር እድገትን ለማፋጠን ይረዳል። ማሳጅ አድርገን ከጨረስን በኋላም ጸጉራችንን አበጥረን መጎንጎን ወይም መጠቅለል ይኖርብናል። ሶስተኛ፣ የሚወጥር የጸጉር ስታይሎችን አለመሰራት። ጸጉርን ከስሩ ጀምሮ ማስያዝና መሰራት ጸጉራችን እንዲሳሳና ብዛት እንዳይኖረው ከሚያደርጉ ተግባሮች ውስጥ ዋነኛው ነው። በየትኛውም አጋጣሚ ጸጉራችን ሲጎተትና ሲወጠር ጸጉሩ ከስሩ ጀምሮ እንዲነቃቀል፣ ጸጉሩ የሚያድግበት ቀዳዳ እንዲጎዳና ተመልሶ ጤናማ ጸጉር እንዳያበቅል ያደርገዋል። የጸጉራችንን ብዛት መጨመር ከፈለግን ስንሰራ ሁሌም ቢሆን ማተኮር ያለብን ውበቱ ላይ ሳይሆን ለጸጉሩ ነፃነት መስጠት ላይ መሆን አለበት። ለዚህም ላላ ያሉ የጸጉር ስታይሎችን መሰራት ወይም ማለስለሻዎችን ተቀብተን መልቀቅ እንችላለን። አራተኛ፣ ጸጉርን የሚያደርቁና የሚያሳሱ ፕሮዳክቶችን አለመጠቀም። የጸጉር ድርቀት ሌላኛው ጸጉርን የሚያሳሳ ነገር በመሆኑ ጸጉራችን ከድርቀት መጠበቅ አለብን። ጸጉራችን እንዳይደርቅም ጸጉርን የሚያደርቁ ፕሮዳክቶችን መጠቀም ማቆም አስፈላጊ ነው። ለምሳሌ ቀለም፣ ጄል፣ ስፕሬይ በውስጣቸው ጸጉርን የሚያደርቁ ኬሚካሎችን የያዙ ሻምፖና ኮንዲሽነሮችንም ያጠቃልላል። እነዚህ ነገሮች መጠቀም ስንፈልግ ጥሩ ኳሊቲ ያለውና በውስጣቸው ማለስለሻ ግብዓቶችን የያዙትን ብቻ መርጠን መጠቀም አለብን።